ራሱን የሚወድ ራሱን የሚያከብር ለራሱ ክብርና ፍቅር ያለው ሰው የሚያሳያቸውን ምልክቶች ዛሬ የማስቃኛችሁ ነው የሚሆነው። በላይ ራሳቸውን ያስቀድማሉ ወይም ደግሞ ከራሳቸው በላይ ለሰዎች መኖርን አይፈልጉትም ማለት ነውና ይሄን ሐሳብ ሳነሳላችሁ በዙሪያችሁ ያሉ እንደዚህ አይነት ሰዎች አይጠፉምና እነሱን ብታያቸው የበለጠ ሐሳቡን ታገኙታላችሁ ብዬ አስባለሁ ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ምንድነው የሚያዩት የሚከታተሉት ማለት ነውና እነኚህ ለራሳቸው ክብርና መውደድ ያላቸው ሰዎች እነኚህ ምልክቶች ይታዩባቸዋል ማለት ነው። ሌላኛው ደግሞ አመስጋኞች ናቸው። ብዙ ጊዜ አይተን ከሆነ ራሳቸውን የሚወዱ ለራሳቸው ክብር ያላቸው ሰዎች በጣም አመስጋኞች ናቸው። እነኚህን ተሰማሩበትን ወይም ደግሞ ልባቸው የሚፈልገውን ስራ ወይም ግባቸው ላይ ነው ትኩረት የሚያደርጉትና ከዛም በኋላ ነው አንዳንድ ነገሩና እነኚህ ራሳቸውን የሚወዱና የሚያከብሩ ሰዎች ይሄኛው ሶስተኛው የሚታይባቸው ምልክት ነው ማለት ነውና ራሳቸውንም ገንዘባቸውንም ኢንቨስት ያደርጋሉ ማለት ነው። ሌላኛውና አራተኛው ነጥቤ ደግሞ ቢያናግሯቸው በሳቅ አያልፉም ማለት ነው። እንደዚህ አይነት ነገሮችንና የሆነ በቃ የማይመቸው አይነት ቀልድ ከሆነ ኖ እንደዚህ ባትለኝ ደስ ይለኛል ብለው ከመናገር ወደ ኋላ አይሉም ማለት ነውና ይሄ ባውንደሪያቸው ላይ በጭራሽ አይደራደሩም ማለት ነው። እና ይሄኛው ለራሳቸው ፍቅርና ክብር ያላቸው ሰዎች ባውንደሪያቸውን ገደብ አላቸው ማለት ነው። ማንም ሰው እንደፈለገ ህይወታቸው ውስጥ ገብቶ ማንም ሰው በፈለገበት መንገድ የማይዘውራቸው ናቸው ማለት ነው። ሌላኛውና አምስተኛው ደግሞ ፈለጋችሁበት ቦታ እነሱን ማግኘት አትችሉም ማለት ነው። ያ ማለት ይሄ ቦታ ይመጥነኛል የሚለውን ነገር ያውቃሉ። የሚሄዱበትን ቦታ በአጠቃላይ ብቻ በደንብ መርጠው ለይተው የሚያውቁ ሰዎች ናቸውና በየትኛውም ቦታ ላይ ላታገኟቸው ትችላላችሁ ማለት ነው። ይህ ማለት ለምሳሌ እነሱ መገኘት አለብኝ ብለው ያላሰቡት ቦታ ሰው ስለተጓዘ ሰው ግር ስላለ ብቻ እዛ ቦታ ላይ ላታገኟቸው ትችላላችሁ ማለት ነው። ስሜታቸውን ከሚጎዳ ነገር ራሳቸውን ያርቃሉ። ለምሳሌ ይሄ ብዙ ጫጫታ ቦታ ለመገኘት ሊሆን ይችላል። ብዙ መጠጥ ነገሮችን አለማዘወተር ሊሆን ይችላልና ይሄ ለአእምሯቸውና ለጤናቸው እጅግ በጣም ትኩረት ሲያደርጉ እናያቸዋለን ማለት ነው። እነኚህ ለራሳቸው ክብርና ፍቅር ያላቸው ሰዎች ማለት ነውና በዙሪያችሁ ራሱ እንደዚህ አይነት ሰዎች አይጠፉም ብዬ አስባለሁ። ለራሳቸው ክብር ፍቅር ያላቸው ሰዎች እነኚህ የጠቀስኳቸውን ነገሮች እንደሚያደርጉ ትኩረት ሰጥታችሁ ካያችኋቸው እነኚህ ምልክቶች ታዩባቸዋላችሁ ማለት ነውና ይሄ አእምሯቸውን በብዙ መንገድ ማሳደግ ይፈልጋሉ።